ያየ ሰው ሰርቶ አይበላም ልለይ ይችላል። ተው ሰጥ በእግዚአብሔር ልጅ አለኝ። ከባለቤቴ ጋር ስራዬ ሲበላሽብኝ ስንት ዓመት ነው ልጅ? 3 ዓመት ወደ 6 ወር በ6 ወር ጥላብኝ ነበር ሄደችው ወደ አረብ ሀገር። ስራዬ ሲበላሽብኝ ማሉን ነገር ተኮራረፈን። ልጄ ለእናቴ ወስጄ ክፍለ ሀገር ደቡብ ነው የምትኖረውና እዛ ሰጠው። ልጄ እናትም ታማሚ ነች። ለሷን እንኳን ማሳከም አልቻልኩም። ባለኝ ሰዓት ለራሴ ከመኖር ለሷ ነበር ሲሆን የነበርኩት። አሁን ሰርቼ ራሱ ለሷ እንዳልኖር ቀን ስራ ብሰራ ከራሱ መተዳደር ይችላል መኖር ይችላል። ግን 10 ደቂቃ ቆሜ መቆየት አልችልም። ምክንያቱም እግሬ ተዘትሳል። ሁለቱ ኩላሊቴ በቃ ይሁን ራስን ያስተኛ ወገብ ታማሚ ነኝ ብዬ ለማውራት ለሰው አፍራል። ሰው ያሉን አይረዳም ደግሞ አይዞክ ከዛ ባለፈው ዕለት 3 ቀን ምግብ ሳልበላ ውዬ የሆነ ደረቅ ነገር ሰው ሰጥቶኝ በልቼ 3 ቀን ሙሉ ያስመልሰኛል ያስቀምጠኛል። 3 ቀን ሙሉ ቁርስ፣ እራት፣ ምሳ ሳልበላ 3 ቀን ሌሊትና 3 ቀን ሙሉ ሳልበላ ዋልኩኝ አደርኩኝ። አጋጣሚ የሆነ ሰው እንትን አለኝና ሆዴ በጣም እየቆረጠኝ ነበር። ሞተን ተበይቼ 3-4 መላት እንደተጥቻው የምታውቀው መልእክተኛው ነው ስሜ። ሰዎች አግዝ እያሉ ይልኩኛል። ብቻውን ስንት መስላለች? ቀናበል መጀመሪያ ቀናበል ወደኔ ቀናበል እስኪ ስንት መስላለች? ባቴናላቅ እኔ አይደለም 50 ብር ብሎ 50 ብር 2 ቀን መጠቀም ይችላል ነበር። ያ ሁላ 50 ብር ናፍቆኝ ነበር። አሁን በእጅ ያዝከው 20 ሺህ ብር። የሰማይ አምላክ እግዚአብሔር አምላክ ብቻ ይባል። አሜን። አንተ ወንድሙ ባለኝ ወንድሙ ይሄ ደግሞ ሌላ 20 ሺህ ብር ያባል ወይ የትልኝነት አምላክ እንደረሰልኝ ያለው ወደ 3 ጊዜ መናት ተጥቼ ያልሞትኩት ወደ ጌታው እንዲህ እንደምትወደኝ እኮ አምናለሁ። ለምንድን ነው እየተፈተንኩት? አይዞህ ጌታ ስኩትስ አሳው ሰባቱ እንደዚህ የብዙዎች አባት እንደሆን ካምናለሁ አውቃለሁ። ግን ሁሉም ነገር አላፊ ነው። በወጣትነት ያስኩት አክል የማይቻል ማግኘት ማጣትም አይቻለሁ። ግን የማይታጣ የማይጠፋ አምላክ እግዚአብሔር አምላክ ጨማምሮ ለዚህ ምድር እንደባረከው ለጸልያለሁ። እኔ አይደለም መልእክተኛ ተባልክ እንጂ አባቴ እንኳን ተገናኘን። እሺ እንኳን እግዚአብሔር ረዳ። እኔ እኮ እንድታለቅስ አይደለም ነው የደስታ እንባ ነው። በቃ እኔ እንጃ የእግዚአብሔር ስራ ግርም ይለኛል። እኔ 100 ብር አይደለም 50 ብር በጣም ናፍቆኝ መለስ አስባል ከቶታል እስከ ሳሪስ በእግሬ ያረፍኩኝ። በዛ ላይ ኮላሊት ታማሚ። አሁን ተረጋጋ። ከዚህ በኋላ በቃ እግዚአብሔርን አመስግን። እስቲ አካውንትን ምናልባት ደግሞ ሰው የሚያግዝ ከሆነ አካውንትን እሺ 49 63 13 066 ስልክስ አለክ? 09 67 91 46 47 ስም ማን ነው? አሸናፊ አላንገ። እሺ በቃ ሰው ደግሞ በዚህ አይቶ እንደሚያግዝ ተስፋ አደርጋለሁ። እንግዲህ እግዚአብሔር ይርዳ። አሜን። ምን ብዬ እንደማመሰግናለሁ ወዳለው በቃ አባቴ ወንድም የለኝም እንዳልኩ ወንድም ስለሆንኩኝ በጣም ነው የማመሰግነው።